ሌላው ደግሞ ሁለተኛ የሚጠበቅብን መጽሐፍ ቅዱስን የሚመስሉ የመጽሐፍ ቅዱስ ደግሞ ልጆች አሉ። አዋድ መጽሐፍ መጽሐፍ ቅዱስን መስለው የተጻፉ መጽሐፍቶች ናቸው። ዋና ማዕከላቸው በጣም አድርገው ግን መጽሐፍ ቅዱስን ይበልጥ የሚያብራሩ የሚገልጡ መጽሐፍት ናቸው። ልጆች ናቸው። ልጅ ደግሞ አባቱን መምሰል ስለሚገባው አባቱን የሚመስሉ መጽሐፍት ናቸው። መጽሐፍቱ አባታቸውን መጽሐፍ ቅዱስን ካልመሰሉ መጽሐፍቱን መቀበል ያስቸግራል። ለዚህ ደግሞ ዋና የሚወስድ የቤተክርስቲያን ሊቃውንት አባቶች፣ መምህራን አሉ። እነኛ መምህራን ያስቀምጡልን መጽሐፍቶች ደግሞ የሚገለጹ ከሕግም አንጻር ካነሳን የሕግ መጽሐፍት እንዳለ ሁላ እንደዚሁም ደግሞ የሕግ መጽሐፍቶች ፍትሐ ነገሥት የሚጠቀስ የሕግ የሥርዓት መጽሐፍ፣ የታሪክ መጽሐፍት እንዳለ ደግሞ በመጽሐፍ ቅዱስ ላይ በብሉይ በሐዲስ የተጻፉ የታሪክ መጽሐፎች እንዳሉ ሁሉ እንደዚሁም ደግሞ ገድላት፣ ድርሳናት ስንመለከት ታሪክን፣ ገድልን፣ የቅዱሳንን ተጋድሎ የሚገልጹ መጽሐፍቶችን እናገኛለን። የመዝሙር፣ የጥበብ፣ የቅኔ መጽሐፍት እንዳለ ሁላ እዛ አባቶቻችን በዚሁ አንጻር ደግሞ የጻፏቸው የመዝሙር፣ የጥበብ፣ የቅኔ መጽሐፍቶች ደግሞ ይኖራሉ። የትንቢት መጽሐፍትን ብለን እንደምንገልጸው እንግዲህ ትንቢት ስንል ያለፈውን የሚመጣውን የሚናገርን የጻፉ መጽሐፍቶች እንዳሉ ሁላ ልክ በዚሁ አንጻር ደግሞ የትንቢት መጽሐፍቶችን የሚጻፉ በቤተክርስቲያን ትምህርቶች ውስጥ አሉ። ስለዚህ እንዲህ እያለ የመጽሐፍ ቅዱስን መስለው በዛው አንጻር የተጻፉ መጽሐፍቶች አዋድ መጽሐፍ ተብለው የሚገለጹ መጽሐፍቶች ብዙ አሉ።